ገና በለጋ ዕድሜው የንግስናን ክብር ጥሎ በመነኮሳት ሕይወት ፍቅር ልቡ ስለተነደፈ ስለ አንድ የ14 ዓመት ብላቴና ብንነግራችሁ ምን ይሰማችኋል? ይህ ሕፃን ገና በልጅነቱ ከአዋቂ በላይ ስለሆነ ታላቅ ማስተዋሉ በገዳም ውስጥ አረጋዊ የሚባል ስም ተሰጥቶታል። የአባቱን ቤተ መንግሥት ጥሎ በበረሃ ወደ ገዳማውያኑ የገሰገሰ በዛም በብዙ ፈተና አልፎ ገና በሕፃንነት ዘመኑ የምንኩስናን ማዕረግ የተቀበለ የሮም ቅዱሳንና ነገሥታት ኩራት ስለሆነ እናቱን ልክ እንደ ሕፃኑ ቄርቆስ በመልካም ምግባሩ ወደማያልቀው የእምነትና የእውነት መንገድ ስላሳየ ስለ አንድ የሕፃን አረጋዊ ታሪክ እናሳውቃችኋለን። ይህ መነኩሴ የሕይወት ዘመኑ በትዕግሥትና በጾም በጸሎት የተሞላ ነው። ለእርሱ እንስሳት ይታዘዙለታል፣ ዘንዶች ያገለግሉታል፣ በሰው አንደበት አፍ አውጥተው ያናግሩታል፣ አጋንንት ይንቀጠቀጡለታል፣ በተጋድሎ ብዛትም ከፊቱ በነው ይጠፋሉ። አረጋዊው በሮም ገዳም ውስጥ በተማረው ትምህርት የተነሳ ለኢትዮጵያ ታላቅ ፍቅርና ጉጉት አደረበት። ይህን ጉጉቱን ለፈጣሪው በጸሎት ለመነው። እግዚአብሔርም ለዚህ መነኩሴ ቅዱስ ሚካኤልን ልኮ በክንፉ ከልሎ ከደመና ቀዝፎ ለተመኛት ነፍሱ ልታየው ወደ ናፈቀችው ወደዛች ሀገር ወደ ምድረ አዜብ ወደ ደጋጎቹ መኖሪያ ነገሥታቶች ሃይማኖታቸው የቀና ጌታችን ኢየሱስ ክርስቶስ ለእመቤታችን የድንግል ማርያም አስራት የሆናት ዘንድ በቃል ኪዳን ስለሰጣት ወደዛች ሀገር ወደ ኢትዮጵያ ደረሰው።